ምክንያቱም ዊንዶውስ 10 ከዚህ በኋላ ሴኩሪቲ አፕዴቶችና የተለያዩ ድጋፎችን እስከ ኦክቶበር 14 ድረስ ብቻ ያደርጋል ማለት ነው። ከዛ በኋላ ዊንዶውስ 10ን የምትጠቀሙ ከሆነ የተለያዩ ሴኩሪቲ ፊክሶችና ቴክኒካል ፕላስ አፕዴቶችን ሙሉ በሙሉ አታገኙም ማለት ነው። ስለዚህ በቀላሉ ወደ ዊንዶውስ 11 ለመሸጋገር ወይም ኮምፒውተራችሁ ላይ ዊንዶውስ 11ን ለመጫን ከፈለጋችሁ ይሄ ቪዲዮ እጅግ በጣም ይጠቅማችኋል። አብራችሁኝ ቆዩ። ዊንዶውስ 11 ከመጫናችሁ በፊት ኮምፒውተራችሁ እነዚህን ሪኳየርመንቶችን ማሟላት መቻል አለበት። ሲፒዩ 1 ጊጋሄርትዝ እና ከዛ በላይ ሆኖ 64 ቢት ፕሮሰሰር ሰፖርት የሚያደርግ መሆን አለበት። ሜሞሪያችሁ 4 ጂቢ እና ከዛ በላይ ቢሆን ይመረጣል። ዲስፕሌይ ግራፊክሱ 720 ፒክሴል ቢሆን ስቶሬጁ SSD ይሁን HDD ሆኖ ከ64 ጂቢ በላይ ቢሆን ይመረጣል። ግራፊክስ ካርዱ DirectX 12 with WDDM 2.0 ድራይቨር ኮምፓቲቢሊቲ መኖር መቻል አለበት። ሴኩሪቲ ደግሞ TPM 2.0 እና UEFI ሰፖርት የሚያደርግ ፕላስ ደግሞ ሴኩር ቡት ኢኔብል መሆን መቻል አለበት እና ፊዚካል ሜሞሪ ወይም RAM ብለን ምንጠራው 4 ጂቢ መድረስ መቻል አለበት። TPM ብለን ስንጠራ ዊንዶው 11 በጣም ሄ ሴኩሪቲ ፊቸርን ጨምሮ ስለመጣ ትራስትድ ፕላትፎርም ሞጁልን ራሱ ላይ አካቶ ሪሊዝ ተደርጓል ማለት። ስለዚህ ኦፕሬቲንግ ሲስተሙን ከመጫናችሁ በፊት ኮምፒውተራችሁ ይህን ሃርድዌር ሪኳየርመንት ማሟላት መቻል አለበት። ይህ ካልሆነ ደግሞ ቢጭንም እንኳን ከጫና በኋላ ኦፕሬቲንግ ሲስተሙን ስትከፍቱ በጣም ሊዘገይባችሁና ስራ ላይ ያሰራችሁ ይችላል። ስለዚህ ኮምፒውተራችሁ ይህን ስፔክ ከያዘ ዊንዶው 11ን መጫን ትችላላችሁ ማለት ነው። ስለዚህ በዛሬው ቪዲዮአችን በዋናነት ምንሰራው አንደኛ ዊንዶው 11ን እንዴት ዳውንሎድ እንደምታደርጉ እናያለን። ሁለተኛ ዊንዶው 11ን ወደ ፍላሽ ዲስክ ቡተብል እንዴት እንደምታደርጉ እናያለን። ሶስተኛ ደግሞ ዊንዶው 11ን ኮምፒውተራችሁ ላይ እንዴት እንደምትጭኑ አብረን እናያለን። ስለዚህ ቪዲዮውን እስከ መጨረሻው እንድታዩ እመክራችኋለሁ። መጀመሪያ ዊንዶው 11ን ዳውንሎድ ለማድረግ ከፈለጋችሁ እዚህ ብሮዘራችሁ ላይ ወደ ጉግል ትገባላችሁ። ጉግል ላይ ከገባችሁ በኋላ እዚህ ጋር ዊንዶውስ 11 ዳውንሎድ ትላላችሁ ወይም ዊንዶውስ 11 ISO ዳውንሎድ ብላችሁ ትጠይቃላችሁ። በመጀመሪያ አማራጭ የሚመጣላችሁ የማይክሮሶፍት ሊንክ ይመጣላችኋል። እሱ ላይ ክሊክ ታደርጋላችሁ። እሱ ላይ ክሊክ ካደረጋችሁ በኋላ ወደ ታች ዝቅ እያላችሁ ስትሄዱ እነዚህ ነገሮች ብታነቧቸው ይመረጣል። እኔ ቀጥታ ዳውንሎድ እንድታደርጉ እየሄድኩ ስለሆነ እዚች ጋር ዳውንሎድ ዊንዶውስ 11 ዲስክ ኢሜጅ ሚለውን እዚች ጋር ትመጡና ዊንዶውስ 11 ማልቲ ኤዲሽን ISO for 64 ቢት ዲቫይስስ ይላል። እዚ ጋር 64 ቢት ሲል ስለ CPU አርኪቴክቸር ነው የሚያወራው። CPU አርኪቴክቸር 32 ቢት አለ። እሱ በብዛት አሁን ያሉት ኮምፒውተሮች ላይ አታገኙትም፣ ግን በብዛት አሁን ያለው 64 ቢት አርኪቴክቸር ነው ያለው። ስለዚህ ይሄኛውን ከመረጣችሁ በኋላ እዚች ጋር ትመጡና ዳውንሎድ ናው ትላላችሁ ማለት ነው። ዳውንሎድ ናው ስትሉ ላንጉዌጁን እንድትመርጡ ይጠይቃችኋል። እዚች ጋር ላንጉዌጅ ላይ ትመጡና እኔ እንግሊሽ ዩናይትድ ስቴትስን መርጣለሁ። ከዛ በኋላ እዚች ጋር መጣና ኮንፊርም እላለሁ። ኮንፊርም ካላችሁ በኋላ እዚች ጋር ከታች በኩል ትመጡና 64 ቢት ዳውንሎድ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ እኔ ጋር በአይዲኤም አምጥቶልኛል። ከዛ እዚች ጋር ስታርት ዳውንሎድ እላለሁ ማለት ነው። እኔ ከዚህ በፊት ዳውንሎድ አድርጌ ስላዘጋጀውኝ እናንተ 5.41 ጂቢ ሳይዝ ያለውን ኦፕሬቲንግ ሲስተሙን ዳውንሎድ አድርጋችሁ ትጨርሳላችሁ ማለት ነው። ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ሁለተኛ ደግሞ ወደ ፍላሽ ዲስክ እንዴት ቡተብል እንደምታደርጉ እናያለን ማለት ነው። እዚህ ጋር እንደምትመለከቱት የኔ ISO ፋይሉ ዳውንሎድ አድርጌ ጨርሻለሁ። ስለዚህ ይሄኛውን ወደ ፍላሽ ዲስክ ቡተብል ማድረግ አለብኝ ማለት ነው። ስለዚህ አሁን ቀጣይ የምትሰሩት ሁለተኛ ስቴፕ ላይ ቀጥታ አሁንም ጉግል ላይ ገብታችሁ ሩፈስ ብላችሁ ኢንተር ስታደርጉ የመጀመሪያው ሊንክ የራሱ ኦፊሻል ዌብሳይት ነው። እሱ ላይ ክሊክ ታደርጋላችሁ። ይሄ ሩፈስ ዋና ጥቅሙ ምንድነው? ኦፕሬቲንግ ሲስተሞችን ወደ ፍላሽ ድራይቭ ቡተብል ያደርግላችኋል ማለት ነው። ስለዚህ ይሄኛውን ሩፈስን የመረጥኩበት ዋና ምክንያት ምንድነው? ዊንዶው 11ን ለመጫን ስትፈልጉ ሴኩር ቡት የሚባል ኦፕሽን ኦን መሆን መቻል አለበት።
አለበት። ቲፒኤም 2.0ም ኮምፒውተራችሁ ሳፖርት ማድረግ መቻል አለበት ማለት ነው። ስለዚህ የእናንተ ኮምፒውተር ቲፒኤም ሞጁልን ሳፖርት ማድረጉን ያለ ማድረጉን ቼክ ለማድረግ ደግሞ እዚህ ስታርት ላይ ትመጡምና ዊንዶውስ ሴኩሪቲ ላይ ትገባላችሁ። እዚህ ዊንዶውስ ሴኩሪቲ ላይ ኢንተር ስታደርጉ እዚች ጋር ዲቫይስ ሴኩሪቲን ታገኛላችሁ። ሴኩሪቲ ፕሮሰሰር የሚለው ካለ የእናንተ ላፕቶፕ ወይም ዴስክቶፕ ቲፒኤምን ሳፖርት ያደርጋል ማለት ነው። ስለዚህ ይሄኛው የተለያዩ አዲሽናል ኢንክሪፕሽን ሜካኒዝሞችን ለእናንተ ዲቫይስ ፕሮቫይድ ያደርጋል ማለት ነው። ስለዚህ ይሄኛው ሳፖርት ማያደርግ ከሆነ በቀላሉ በሩፈስ ባይፓስ ማድረግ ትችላላችሁ ማለት ነው። ይህን ለማድረግም ሩፈስን በቀላሉ ዳውንሎድ ማድረግ አለባችሁ። ስለዚህ ዳውንሎድ ለማድረግ ወደ ታች ዝቅ ስትሉ ዳውንሎድ ሚለውን ታገኛላችሁ። እዚች ላይ ትመጡና ሩፈስ 4.6 ነው። እናንተ ይሄን ቪዲዮ ስታዩ ከፍ ሊል ይችላል። ስለዚህ የመጀመሪያዋን 64 ቢት ላይ ሳይዟ ትንሽ ነው። ራሷ ሊንኳ ላይ ክሊክ ሳረግ ቀጥታ ዳውንሎድ ያደርግልኛል ማለት ነው። እዚህ ጋር እንደምትመለከቱት 1.54 ሜጋ ባይት ነው። ስለዚህ በቀላሉ ዳውንሎድ ማድረግ ይጠበቅባችኋል። ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ሶስተኛ ስቴፓችን የሚሆነው ወደ ፍላሽ ድራይቫችን ኦፕሬቲንግ ሲስተማችንን ቡተብል እናረጋለን ማለት ነው። ሁለቱንም ሶፍትዌሮች ዳውንሎድ አድርጋለሁ። ስለዚህ ፍላሽ ዲስኬን ወደ ዩኤስቢ ፖርት ሰካለሁ ማለት ነው። ፍላሽ ዲስኬን ከሰካው በኋላ ደብል ክሊክ አድርጌ ከፍተዋለሁ። እዚች ጋር እንደምትመለከቱት ዲቫይስ ይዛቸዋል። የኔን ፍላሽ ድራይቭ አግኝቶልኛል ማለት ነው። እዚህ ጋር እንደምትመለከቱት ምንም ነገር ቡት ሴሌክሽን ሴሌክት አታደርጉም፣ ግን እዚች ጋር ትመጡና ሴሌክት ምትል ላይ ክሊክ ታደርጋላችሁ። እዚች ሴሌክት ላይ ክሊክ ስታደርጉ ቀጥታ ቅድም ዳውንሎድ ያደረጋችሁትን ኦፕሬቲንግ ሲስተሙን ሴሌክት አድርጋችሁ ታሳያላችሁ። የኔ ሎካል ዲ ላይ ሶፍትዌር ውስጥ ነው ያስቀመጥኩት። ከዛ ዊንዶውስ 11 ላተስት ብዬ ነው ያስቀመጥኩት። እሱን ሴሌክት አድርግና ኦፐን እላለሁ። ኢሜጁን ስካን እያደረገ ነው። ትንሽ ትጠብቃላችሁ። ስካን አድርጎ ከጨረሰ በኋላ ዊንዶው 11 ሴሌክት ያደረግኩት ላንጉዌጅ ነው። ከዛ x64 ይላል የሲፒዩን አርኪቴክቸር አይሶ ኢሜጅ ፋይሉን ያመጣልኛል ማለት ነው። እዚህ ጋር ችግር የለውም ስታንዳርድ ኢንስታሌሽን ነው የምጠቀመው። እዚህ ጋር ጂፒቲ ሞድ ይላል ፕላስ ደግሞ ታርጌት ሲስተም ይላል። ስለዚህ ታርጌት ሲስተማችሁን ለማወቅ ኤምቢአር ነው ጂፒቲ ሞድ ነው ወይም ዩኢኤፋይ ሞድ ነው ሚለውን ለማወቅ ከፈለጋችሁ እዚች ጋር ስታርት ላይ ክሊክ ታደረጋችሁ በኋላ ሲስተም ኢንፎርሜሽን ላይ ትገባላችሁ። ሲስተም ኢንፎርሜሽን ላይ ከገባችሁ በኋላ የኔ ባዮስ ሞዱ አሁን ዩኢኤፋይ ሞድ ነው ማለት ነው። ይሄኛው ጂፒቲንም ሳፖርት ያደርግልኛል ማለት ነው። እዚህ ጋር ከመጣችሁ በኋላ የናንተ ሌጋሲ ከሆነ እዚች ጋር ኤምቢአርን ትመርጣላችሁ ማለት ነው። እዚህ ጋር ችግር የለውም። ታርጌት ሲስተሙ ዩኤፋይ ሞድ ከሆነ ዩኤፋይ ሞድ ላይ ታደርጋላችሁ። ኤምቢአር ላይ ስታደርጉ አውቶማቲካሊ ወደዚህ ይቀየርላችኋል ማለት ነው። ባዮሱ ዩኤፋይ ሚሁን ሲኤስኤም ሚሁን ይቀበልላችኋል ማለት ነው። ስለዚህ የኔ ዩኤፋይ ሞድ ላይ ስለሆነ ጂፒቲ ላይ አድርጌ እጠቀማለሁ ማለት ነው። ስለዚህ ኤምቢአር ላይ ካደረጋችሁ ማስተር ቡት ሪከርድ ነው የሚባለው። እሱ ላይ ካደረጋችሁ ሌጋሲ ሳፖርት ያደርጋል ማለት ነው። ያለዛ ደግሞ ዩኤፋይ ሞድ ላይ ከሆነ ጂፒቲ ላይ ታደርጋላችሁ። ያ ማለት ዩኤፋይ ሞድን ባዮሱ ሳፖርት ያደርግላችኋል ማለት ነው። ስለዚህ እዚህ ላይ ካደረግኩ በኋላ እዚህ ጋር እመጣና ኦፕሬቲንግ ሲስተሜ ቡተብል እንዲሆን ስታርት ላይ ክሊክ አደርጋለሁ። እዚች ጋር ነው በጣም ወሳኛዋን ነገር የምትመርጡት። እነዚህን ሁለቱን መምረጣችሁን እንዳትረሱ። የመጀመሪያው ሪሙቭ ሪኳየርመንት ፎር 4GB ራም ፕላስ ሴኪዩር ቡት አለ ቲፒኤም የሚለው አለ። እታች ደግሞ ሶስተኛ የምትመርጡት ዲዜብል ቢት ሎከር አውቶማቲክ ዲቫይስ ኢንክሪፕሽን ምትላለች። እሷን ዲዜብል ታደርጋላችሁ። ከዛ በኋላ ኦኬ ትላላችሁ። ኦኬ ካላችሁ በኋላ ውስጥ ያለውን ዳታ ላጥፋ ወይ ይላችኋል። ኦኬ ትላላችሁ። ከዛ ይሄኛው ፎርማት አድርጎ እስከሚጨርስ ትጠብቃላችሁ ማለት። ፎርማት አድርጎ ከጨረሰ በኋላ እንመለሳለን። እስከ 15 ደቂቃ ሊወስድ ይችላል። እንደየኮምፒውተራችሁ ፐርፎርማንስ ይወሰናል ማለት ነው። ሬዲ እስከሚሆን ድረስ ጠብቃላችሁ ማለት ነው። ሲጨርስ እንመለሳለን። እዚህ ጋር ወደ ሁለተኛው ኮምፒውተር መጥቻለሁ። ፍላሽ ዲስኩን እንደምትመለከቱት ይሄኛው ፍላሽ ዲስኩን እዚህ ጋር ሰካዋለሁ። ይሄው ሰካውት። ከሰካው በኋላ ኮምፒውተራችሁ ተነስቶ እንዲህ የሚሰራ ከሆነ ችግር የለውም። ቀጥታ ሴታፕ አንስነስታችሁ ዊንዶው 11ን መጫን ትችላላችሁ። ምክንያቱም እዚህ ጋር ለምሳሌ ዊንዶው 10 ተጭኖ ከሆነ ይሄኛውን እንየው። ይሄኛው ኦፕሬቲንግ ሲስተሙ የተጫነው ለምሳሌ ነው። ራይት ክሊክ ፕሮፐርቲ አርጌ
ማየት ይችላል። እዚህ ጋር የተጫነው ኦፕሬቲንግ ሲስተም እዚህ ጋር እንደምትመለከቱት ዊንዶው 10 ፕሮ ነው የሚለው። ስለዚህ አሁን ቀጥታ አፕግሬድ ማድረግ ይችላል ማለት ነው። ስለዚህ ዋናው አይኤስኦ ፋይል ይኑራችሁ። አይኤስኦ ፋይሉን ወደ ፍላሽ ድራይቭ ኤክስትራክትም ማድረግ ትችላላችሁ። እኔ ቡት አድርጌ ነው ያመጣውላችሁ። ከዛ በኋላ ምን ታረጋላችሁ? እንዲያልፍላችሁ ነው። ስለዚህ ይሄ ኮምፒውተር ሳፖርት የሚያደርግ ስለሆነ ስለዚህ ቀጥታ ደግሞ ከባዮስ ደግሞ ለመነሳት ከፈለጋችሁ ቀጥታ እዚህ ጋር ትመጡና ፓወር በተናችሁን ሙሉ በሙሉ ኮምፒውተራችሁን ወይ ሪስታርት ወይ ፓወር በተን ታጠፉና ኮምፒውተራችሁ ዴል ከሆነ F12ን ነክታችሁ ከዛ F12 ቡት ኦፕሽን ላይ ቀጥታ ፍላሽ ድራይቫችሁን ያመጣል። ከፍላሽ ድራይቫችሁ መነሳት ትችላላችሁ። ዊንዶው 10 ላይ ሆናችሁ 11ን ስለምትጭኑ ቀጥታ አፕግሬድ ማድረግ እንችላለን እዚሁ ማለት። ስለዚህ እኔ ቀላሉ መንገድ ነው ማሳያችሁ። እዚህ ጋር ገባለው ዚስ ፒሲ ላይ ገባና እዚህ ጋር እንደምትመለከቱት ፍላሽ ድራይቬን ስለሰካው እዚህ ጋር ኦፕሬቲንግ ሲስተሙ ይመጣል። እዚህኛው ኦፕሬቲንግ ሲስተም ላይ ደብል ክሊክ አደርጋለሁ። ኢንተርኔት ኮኔክሽን ባይኖራችሁ የተሻለ ነው። ከዛ እዚህ ጋር ደብል ክሊክ ካደረግኩ በኋላ የስ ስላለው ማለት ነው። በዚህ ጊዜ ፋይሎቻችሁ ምንም አይሆኑም ማለት ነው። ስለዚህ እኛ ሲ ድራይቭ ላይ ነው የምንጭነው ፋይሎቻችን። ለምሳሌ የኔ ፋይል እዚህ ጋር ነው ብዙ ጊዜ ማስቀምጠው፣ ሎካል ዲስክ ዲ ላይ ነው ማስቀምጠው። ሲ ላይ ያለው ኦፕሬቲንግ ሲስተሙ ሙሉ በሙሉ ኮንቨርት ስለሚያደርግ ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ምንም ነገር አታደርጉም። ኔክስት ትላላችሁ። ኔክስት ካላችሁ በኋላ ቼኪንግ ፎር አፕዴትስ ይላችኋል። ኦኬ ቼኪንግ ፎር አፕዴትስ ካለ በኋላ ኢንተርኔት ኮኔክሽን ስለሌላችሁ አፕዴቱን ምንም ብዙም አይቀበልም ማለት ነው። ከዛ ያሳልፋችኋል ማለት ነው። እዚህ ጋር ትመጡና ላይሰንስ አግሪመንቱን አክሴፕት ታደርጋላችሁ። ይሄ ቪዲዮ በጣም ተለፍቶበት እየሰራው ስለሆነ ላይክ ማድረጋችሁን፣ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ትንሽ ትጠብቃላችሁ እንዲህ አይነት ስቴፕ ላይ እዚህ ጋር ሬዲ ቱ ኢንስቶል ይላል። ባይዞ ችግር ካለ ኮምፒውተራችሁ ማይቀበል ከሆነ እዚህ ጋርም ይነግራችኋል ማለት ነው። ኦኬ ስለዚህ እዚህ ጋር እንመጣና ኢንስቶል እንላለን ማለት ነው። ኢንስቶል ዊንዶውስ 11 ፕሮ ይላል። ኪፕ ፐርሰናል ፋይልስ ኤንድ አፕሊኬሽኖችን ፐርሰናል ፋይሎችን አስቀርልኝ፣ ምንም አታድርግብኝ እያልኩ ነው። ስለዚህ ፋይሎቻችሁም አፕሊኬሽናችሁም ምንም አይነካም፣ ቀጥታ አፕግሬድ ያደርግላችኋል ማለት ነው። ዊንዶው 11 መጫን በጣም ቀላል ነው ማለት ነው። ዊንዶው 10 ላይ ከሆናችሁ እዚህ ጋር ኢንስቶል እንላለን። ወደ ኢንስታሌሽን ዊንዶው ይገባላችኋል ማለት ነው። እዚች ጋር ትንሽ ትጠብቃላችሁ። ይሄ ብዙ ሰዓት ሊወስድባችሁ ይችላል ይላችኋል። ቪዲዮን ፓውዝ አድርገን 100% ሲደርስ እንመለሳለን ማለት ነው። እንደምትመለከቱት 100%ቱን ከጨረሰ በኋላ ወደዚህ ይገባል ማለት ነው። ረጅም ጊዜ ነው የጠበቅነው። እየጫነላችሁ ነው እስከሚያልቅ አሁንም እንጠብቅና ተመልሰን እንመጣለን። እንዳልኳችሁ ኮምፒውተራችሁ ፈጣን ቢሆን ራሙ ከፍ ያለ ቢሆን የተሻለ ነው። አሁን እኔ የጫንኩበት ያለው ፒሲ ራሙ 8 ጂቢ ነው። ኮራይ 7 ነው። 8ኛ ጀነሬሽን ሲፒዩ ነው። ስለዚህ የእናንተ ሊፈጥን ይችላል ማለት ነው። ስለዚህ በቀላሉ እንደዚህ ኢንስቶል ማድረግ ትችላላችሁ ማለት። ሌላኛውንም ኦፕሽን አሳያችኋለሁ። ይሄኛውን ከጨረስን በኋላ ኮምፒውተር ሪስታርት እያደረገ ነው። ሪስታርት ካደረገ በኋላ ፋይላችን አፕሊኬሽናችን እንዳለ እንደሌለ ማየት እንችላለን። በየትኛውም ጊዜ ግን ኦፕሬቲንግ ሲስተም በእንዲህ አይነት ሞድ ለመጫን ከፈለጋችሁ ማይክሮሶፍትም ሪኮመንድ የሚያደርገው ፋይላችሁን ባካፕ እንድታደርጉ ነው። ስለዚህ ኮምፒውተራችሁ ላይ ያስቀመጣችኋቸው ፋይሎች ካሉ እነዛን ባካፕ ብትወስዱ የተሻለ ነው ማለት ነው። ወርኪንግ ኦን አፕዴትስ ይላል። ፕሊዝ ኪፕ ዩር ኮምፒውተር ኦን ይላል። ኮምፒውተራችሁን እንዳዘጉ አፕዴቱ ላይ እየሰራው ነው እያለ ነው። ስለዚህ 0% ላይ ነው ያለው። አሁንም 100% ሲመጣ እንገናኛለን ማለት ነው። መጠበቅ ግዴታ ነው። ትጠብቃላችሁ። ይሄኛው ስቴፕ ደግሞ ቅድም በፍላሽ ዲስክ ያስጀምር ነው ሪስታርት አድርጎ ተመልሶ ወደ 9% ድረስ ደርሷል ማለት ነው። 100% ሲደርስ እንመለሳለን። እንደምትመለከቱት ኦፕሬቲንግ ሲስተሙን ሙሉ ጨርሶልኛል። ይሄው ቀድሞ ያለው ዊንዶው 10ን ቀጥታ ነው ወደ ዊንዶው 11 የቀየረው። እዚህ ጋር ፓስወርዴን አስገባለሁ። ፓስወርዴን ካስገባው በኋላ ወደ ሎጊን ቀጥታ ይገባል ማለት ነው። እዚህ ጋር እንደምትመለከቱት ዊንዶውን ያመጣልኛል ማለት ነው። የቅድሙን ስቴፕ ሙሉ በሙሉ ሲጨርስ ወደዚህኛው ይገባል ማለት ነው። እንደ አዲስ ነው ዊንዶውን ማገኘው። እንደምትመለከቱት ዊንዶዋችን ጭኖልናል። ምንም አይነት አፕሊኬሽኔ አልጠፋም። አፕሊኬሽኖቹ ሁሉ እንዳሉ ነው ያሉት። እዚህ ጋር የጫንኳቸው ከዚህ በፊት የነበሩት እንዳሉ ሆኖ ነው ኦፕሬቲንግ ሲስተሙ የተጫነው ማለት ነው። ስለዚህ እዚህ ጋር ገብተን ማየት እንችላለን። ዊንዶው 11 ነው 10 ነው የሚለውን ማየት እንችላለን ማለት ነው። እዚህ ጋር ፕሮፐርቲ ላይ ልግባ። የዊንዶው 11 ፊቸር ከዊንዶው 10 ይለያል ማለት ነው። እዚህ ጋር እንደምትመለከቱት ዊንዶው 11 ፕሮ ነው የሚለው። ስለዚህ ፕሮ ቨርዥን ተጭኗል ማለት ነው። ይሄኛው ኦፕሽን ደግሞ እምቢ ካላችሁ ሁለተኛውን ኦፕሽን መጠቀም ትችላላችሁ። ዊንዶው 11ን ለመጫን ሁለተኛው ኦፕሽን እና በጣም ቀላሉ ኦፕሽን ኮምፒውተራችሁ ዊንዶው 11ን ሰፖርት የሚያደርግ ከሆነ ቀጥታ እዚህ ላይ ስታርት ላይ ክሊክ ካደረጋችሁ በኋላ ዊንዶውስ
አፕዴት ብላችሁ ትገባላችሁ። ቼክ ፎር አፕዴትስ ምትል ትመጣለች። እሷ ላይ ስትገቡ ቀጥታ ይሄኛው ኮምፒውተር ዊንዶው 11ን መጫን ይችላል አይችልም የሚለውን ቀጥታ ያመጣላችኋል ማለት ነው። ስለዚህ እዚህ ጋር የኔ ምን ይለኛል? ይሄኛው ኮምፒውተር ዊንዶው 11 ቨርዥን 23 H2 ይላል is ready ይላል and it's free ይላል። ስለዚህ እኔ በቀላሉ እዚሁ ሆኜ ይሄኛው ቀጥታ ኢንተርኔት ይፈልጋል፣ በጣም ጥሩ ኢንተርኔት ይፈልጋል፣ ቀጥታ ዳውንሎድ ያደርጋል፣ ቀጥታ ራሱ ይጭንላችኋል ማለት ነው። የቅድሙ የመጀመሪያው ስቴፕ ያሳየኋችሁ ግን ዳውንሎድ አድርጋችሁ ኦፕሬቲንግ ሲስተሙን ይዛችሁ ቡተብል አድርጋችሁ ከዛ ደግሞ በፍላሽ አድርጋችሁ ሴትአፕ መስራት ነው። ይሄኛው ስቴፕ ደግሞ ቀጥታ ኦንላይን ዳውንሎድ ማድረግ አለበት ማለት ነው። ይሄኛው ስቴፕ ኢንተርኔት በጣም ይፈልጋል። ኢንተርኔት ቅድም 5 ጂቢ ኦፕሬቲንግ ሲስተም ፋይሉን ዳውንሎድ ማድረግ አለበት ማለት ነው። ስለዚህ እዚህ ጋር እኔ አሁን ብፈልግ ዳውንሎድ ኤንድ ኢንስቶል እላለሁ ማለት ነው። እዚች ላይ ክሊክ ሳረግ ቀጥታ አክሴፕት ኤንድ ኢንስቶል ላይ ክሊክ አረጋለሁ። ቀጥታ ዳውንሎድ ማድረግና ኢንስቶል ማድረግ ይጀምራል ማለት ነው። ስለዚህ እኔ አሁን ለዚህኛው ኮምፒውተር ይሄኛውን ሬዲ ስላልሆንኩኝ በዚህኛው ጊዜም ትልቁ ነገር ምንድነው? ፋይላችሁን ባክአፕ መውሰድ አለባችሁ። የሆነ ድራይቭ ላይ ፋይላችሁ ሊቀመጥ ይገባል። አፕሊኬሽን ላይ በተለይ በጣም ትላልቅ ስራዎችን የምትሰሩ ከሆነ ፋይሎቻችሁን የሰራችኋቸውን ፕሮጀክቶችን ሴቭ ብታደርጉ የሆነ ቦታ ላይ ባክአፕ ብትወስዱ ይመከራል ማለት። ዝም ብለን ተነስተን ኦፕሬቲንግ ሲስተም መጫን በኋላ ለሚመጣው ኮንሲኩዌንስ ኃላፊነቱን መውሰድ ከባድ ስለሆነ ማለት። ስለዚህ ፋይላችሁን እንዳይጠፋ ፋይላችሁን የሆነ ስቶሬጅ ላይ ብታስቀምጡ ኤክስተርናልም ይሁን ኢንተርናል ላይ ሪዘርቭድ የሆነ ስቶሬጅ ካላችሁ እዛ ላይ ብታስቀምጡ የተሻለ ነው ማለት ነው። ኦኬ። ስለዚህ ይሄኛው ሁለተኛው ስቴፕ ነው። በዚህኛውም በቀላሉ ኢንስቶል ማድረግ ትችላላችሁ። ይሄ ከፍተኛ ኢንተርኔት ስፒድ ይጠይቃል። በዝቅተኛም ይሰራል፣ ግን በጣም ሊቆይ ይችላል ማለት ነው። ስለዚህ በዚህም ኢንስቶል ማድረግ ትችላላችሁ።